አባቴ ነው፣ የሚወደኝ አባቴ ነው፣ የሚጠነቀቅልኝ እኔን የእርሱ ብቻ ለማድረግ ሌት ተቀን አይኑን ላይ የሚያደርግ እና ከእሱ ሊለየኝ የሚችለውን ነገር እምወደውን ሲገነጥለው ሊያምነኝ ይችላል። እኔ እኮ ወደዋለሁ፣ ነገሩ ግን ከእግዚአብሔር ይለየኛል። ስለዚህ ነገሩ ሲነቅለው ከላይ ስለምወደው ኧረ እግዚአብሔሩ ስል ኖ እኔ ይበልጥብሃለሁ፣ ይሄ ነገር ከከረመ ይገላል፣ ልገምጥልልህ። ጄኒውን ላቭ ያየኑ ከእግዚአብሔር ነው። በምን ያለ ቅድመ ሁኔታ ገዳዩን ለማጽደቅ የሚታገል እግዚአብሔር ብቻ ነው። አሳዳጁን ንጹህ ነህ ና ከኔ ጋር የሚል እግዚአብሔር ብቻ ነው። ይሄንን ያሳየኝ እግዚአብሔር እንደዚህ አይነት ነው እንድል ብቻ ሳይሆን እኔ እንደዚህ አይነት እንደሆነ ነው። እንዴት እንደወደደኝ ሳስብ ነው አይደል? እንዴት እንደምወደው ደግሞ ማስበው እርሱ አስቀድሞ ስለወደደን አይደል እኛ እንወደዋለን የሚለው መጽሐፍ እንጂ እኔ ቀድሜ ወድጄው አይደለም። እሱ ነው ቀድሜ ወደደኝ። እሱ ፍቅር አይቼ ነው መውደድ ራሱ የተካፈልኩት ከሱ ነው። በፍጥረቴን የቁጣ ልጅ ነኝ፣ መውደድ አልችልም። ብወድ ራሱ ከሆነ ነገር ጋር ነው የምወደው። እንዲሁ መውደድ ያስተማረኝ እንዲሁ ወዶ ወዳችኋለሁ ይላል እግዚአብሔር አለ ህዝቡ። በምን እኔ ቆኛ እግዚአብሔር ባይነቆ እንዴ ከማንም ጋር አንኖርም። ቸርች ራሱ ጎን ለጎን የምንኖረው መሃል እግዚአብሔር ኖሮ ነው እንጂ ይሁዳና ማቴዎስ አብረው ይኖራሉ እንዴ? ያ ሌባ ነው፣ ይሄ ገንዘብ እንትን። በምን ወደድከን? የሚያስወድድ አይደለም ህይወታችን። እንዲሁ ምንም ሳልቆጥር ምንም ሳላይ እንዲሁ ወደድኳችሁ ይላል እግዚአብሔር ጸባዖት። ስሙ ለዘላለም የተመሰገነ ይሁን። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። ጊዜ ውሰዱ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወቅህ ነው የምትሄደው። ግራ አይገባም። የ5 ደቂቃ አይደለም ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ። በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላቻለ። የማቀበል ዝም ብሎ አሁን ነገሯ ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ በረከትም። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን፣ አትጨነቋልና የእግዚአብሔር ሰላም ተቃራኒ ነው አይደል የሚያወራው ጳውሎስ። እጨነቃለሁ ሲሉት ኧረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላምን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን፣ እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። የሚጸልይ ሰው፣ በእግዚአብሔር ፊት በደንብ ጊዜ የሚወስድ ሰው፣ በእግዚአብሔር ቃል ውስጥ የሚቆይ ሰው፣ ረጅም ሰዓት ከእግዚአብሔር ጋር አብሮ የሚያጠፋ ሰው በውስጡ ያለው ዲዛይር በእግዚአብሔር ፊት ከመሆን የተነሳ ይቃኛል ማለት። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። አሁን መፍትሄው ይሄ ነው፣ በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ፣ አልፋለሁ ትላለህ። እንዳትጨነቁ፣ እንዳፈሩ። ምን ነው ጸልያችሁ አሳውቁና አንተስ ቀና ብለህ ተራመድ። ቄሳር ገዢ ነው፣ ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገሥታት ገዢ ነው ብለህ ቀና በል። ከአንገትህ እንዳታፍር፣ እንዳትፈራ ንገረው። ለእግዚአብሔር አሳውቅ። በእግዚአብሔር ሰላም ተጠብቀህ ኑር። ይህንን አስብ። ቀጥሎስ ያሰብከው ደግሞ ይኸው በወንጌል እውነት በመኖር በድርጊት ይታይ።